እንደምን ቆያችሁ የተከበራችሁ ተመልካቾቻችን። እንደምታውቁትና ከብዙ ሚዲያዎች እንደሰማችሁት የጤና ባለሙያው የጤና ስርዓቱ ልክ ስላይደለ ይስተካከል የሚል ጠቅለል ያለ ሐሳብ ማንሳት ከጀመረ ዓመታትን ያስቆጠረ ቢሆንም ምንም መልስ ባለማግኘቱ የተነሳ ካለፉት ጥቂት ወራት ጀምሮ በሀገር አቀፍ ደረጃ ህብረት በመፍጠር ወደ 13 የሚደርሱ ጥያቄዎችን በመጠየቅ ለጤና ሚኒስቴር የቅሬታ ሰሚ ኮሚቴ ተፈራርሞ በማስገባት ይህ ጥያቄ እስኪመለስ ወይም የጥያቄውን ተቀባይነት የሚገልጽ መግለጫ ከጤና ሚኒስቴር እስከሚሰጥ ድረስ 30 ቀን እንጠብቃለን። በዚህ 30 ቀን ውስጥ ምንም ምላሽ የማይኖር ከሆነ ግን የሥራ ማቆም እናደርጋለን በማለት በዕለተ ቅዳሜ ሚያዝያ 4 2017 ደብዳቤያቸውን ያስገባሉ። እናም ከቀን 5 ጀምሮ የቀን ቆጠራውን ቢጀምሩም ምንም ምላሽ ሳይሰጥ 30ውም ቀን ያልቃል። በቃላቸው መሰረት ምንም አይነት ምላሽ ከመንግስት አካላት አለማግኘታቸውን ተከትሎ ከቀን 5 እስከ 10 ግማሽ የሥራ ማቆም አድማ ማለትም ከድንገተኛ ክፍል፣ ወሊድ ክፍል፣ የአዋቂና የህፃናት የጥንቃቄ ክፍል ሲቀሩ በተቀሩት ክፍሎች ብቻ የሚተገበር የሥራ ማቆም አድማ በማድረግ ላይ ይገኛሉ። በዚህም ያልጠበቁት የገጠማቸው ባለስልጣናትና ካቢኔዎች የጤና ባለሙያውን ማሰርና ማዋከብን ስራዬ ብለው የተያያዙ ሲሆን እስካሁን ባለን መረጃ መሰረት ከ80 በላይ ባለሙያዎች ታስረዋል። የተከበራችሁ ተመልካቾቻችን ዛሬ የግማሽ የሥራ ማቆም አድማው የመጨረሻ ቀን ላይ ያለን ሲሆን ከነገ ሰኞ ጀምሮ በሁሉም የጤና ተቋማት ላይ ሙሉ የሥራ ማቆም አድማ የሚደረግ ይሆናል። በቀጣይ የሚኖሩትን እንቅስቃሴዎች እየተከታተልኩ የማቀርብላችሁ ሲሆን የምለቃቸው ቪዲዮዎች እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ።